እማዬ ምን ሆነሻል አላት። እናቱ ፈገግ ብላ ምንም አይደል ልጄ፣ ነገ ይሻላል አለችው። ግን እሱ አወቀ ነገሮች ቀላል እንዳልነበሩ። ከባዶ ተነስቶ ህይወቱን የቀየረ ወጣት። አንዳንድ ሰዎች በሚወለዱበት በምቾት ነው ሁሉም ነገር ተዘጋጅቶላቸው፣ ነገር ግን አንዳንዶች ህይወት ከዜሮ ጀምረው ራሳቸውን ይፈጥራሉ። ዛሬም የሚነግራችሁ ታሪክ ስለ አንድ ወጣት ነው። ድህነት ውስጥ ተወለደ፣ በችግር አደገ፣ ግን ተስፋውን አልተወም። ይህ የልብ ወግ ነው። ላይክ፣ ሸር፣ ሰብስክራይብ ማድረግ አትርሱ። የልጅነት ህይወቱ። ሳሙኤል በትንሹ መንደር ውስጥ ተወለደ። ቤታቸው አንድ ክፍል ብቻ ነበር። ዝናብ ሲዘንብ ጣሪያው ያፈስ ነበር። እናቱ በየቤቱ እየሄደች ሰው ቤት ትሰራም ነበር። አባቱ ግን ከቤት ከወጣ ብዙ ዓመት ሆኖታል። አንድ ቀን ሳሙኤል እናቱን በሌሊት ስታለቅስ አየ። በዚያ ቀን ለመጀመሪያ ጊዜ ድህነት ምን እንደሆነ ተረዳ። እማዬ ምን ሆነሽ ነው አላት። እናቱም ፈገግ ብላ ምንም አይደል ልጄ፣ ነገ ይሻላል አለችው። ግን እሱ አወቀ ነገሮች ቀላል እንዳልነበሩ። የትምህርት ፈተና። ሳሙኤል በትምህርቱ በጣም ጎበዝ ነበር። መምህራኑ ትልቅ ሰው ትሆናለህ ይሉት ነበር። ነገር ግን ችግሩ ገንዘብ ነበር። የትምህርት ቁሳቁስ መግዛት አይችሉም። አንዳንድ ጊዜ ያለ ምሳ ወደ ትምህርት ቤት ይሄድ ነበር። ጓደኞቹ ሲስቁበት፣ እሱ ግን ዝም ብሎ ያልፍ ነበር። አንድ ቀን ግን ልቡ ተሰበረ። ወደ ቤት ሄደ። እማዬ ትምህርት ማቆም እፈልጋለሁ አለ። እናቱ ደነገጠች። ለምን አለችው። እኛ ድሆች ነን፣ እኔ ሰርቼ ልርዳሽ አላት። እናቱ በዝምታ አየችው። ከዚያ በቀስታ እንዲህ አለችው፣ ልጄ ድህነት ጊዜያዊ ነው፣ እውቀት ግን ዘላለማዊ ነው። ማንም ሊወስድብህ አይችልም። ያ ንግግርህ ልቡን ነካው። በትግሉ ጊዜ ከዚያ ቀን ጀምሮ ሳሙኤል ተቀየረ። ጠዋት ትምህርት ይሄዳል፣ ማታ ደግሞ ትንሽ ስራ ይሰራል። አንዳንድ ጊዜ እስከ ሌሊት ድረስ ይደክማል፣ ግን አልተውም። ጓደኞቹ ሲዝናኑ እሱ መጽሐፍ ያነብ ነበር። ሰዎች ህይወት አትቀይርም ሲሉት፣ እሱ ግን በራሱ ያምን ነበር። የህይወቱ መቀየር ከብዙ ዓመታት በኋላ ሳሙኤል ትንሽ የኮምፒውተር ሱቅ ከፈተ። መጀመሪያም ደንበኛ አልነበረውም። አንዳንድ ቀን አንድም ሰው አይመጣም ነበር። ግን እሱ ተስፋ አልቆረጠም። በቀስታ ንግዱ አደገ። ዛሬ ግን ከ1000 በላይ ሰዎችን የሚያሰራ ድርጅት አለው። በፊት ራሱ ምግብ ያጣ ነበር። ዛሬ ግን ለብዙዎች ቤተሰቦች የስራ እድል ፈጥሯል። ህይወት ምን ያህል ቢከብድ ተስፋ ካለ መንገድ አለ። ሰዎች ቢያቃልሉ ራስን አትቶ። ዛሬ ያለህበትን ቦታ የመጨረሻ አይደለም። ይህ ታሪክ ልባችሁን ከነካ፣ እንደኔ ልባችሁ ከረካ መጨረሻው ላይ ላይክ እና ሸር እያደረጋችሁ እንዲሁም የልብ ወግን ሰብስክራይብ በማድረግ ቤተሰቦችን ሁኑ። በሚቀጥለው እስክንገናኝ ቸር ሰንብቱ።